የሚገርመው ነገር ለምን እንደሆነ እኔ እንጃ። እኔ እንደውም ከአንቺ ጋር ስሆን በጣም ሰላም ይሰማኛል። እንዴት ማለት? ቆይቺ ልጅ ምን አይተውባት ነው? ምን የተለየ ነገር ኖሯት ነው ያያት ሁሉ እንደዚህ የሚከባት? ሲጀመር እንደዚህ አይነት መርዝ ልጅ እንደሆነች አውቄ ነበር። ስለኔ አንድ ነገር ትናገርና ምን እንደማደርጋት እኔ ነኝ የማውቀው። እኔ ምንልስ ወይ የግቢውን ሁኔታ እንዴት አየው? ግቢው ደግሞ ምን ሁኔታ አለው? ይሄ ግቢ የሌለ ተመሰቃቅሎ የለ እንዴ? ለዞም ሰሞኑን ብሷል። ሰሞኑን ደግሞ ምን አለ? የግቢው ወንዶች እንዳለ አይናቸውን አንድ ሴት ላይ ጥለዋል። አያ እሷ ነው ማለት እያት እስኪ እቺ ምን አላት? ወይኔ ጉዴ አስደነገጥኩ አይደል? እኔ አባት እኔ ድንግጥ ልበልልህ። እኔ መልኩ ደህና ነች እንዴ? እኔን ራሱ መልሰህ ትጠይቀኛለህ እንዴ? ይልቅ ንገረኝ፣ የት ነው ደህና ያያት? ወይስ ዳኔን ብላ ነግራ ነው? ዝርዝር ጉዳዩን ባይሆን ጫፍጫፉን ብትነግረኝ ችግር የለም። ይሄ ልጅ ያማዋል እንዴ? ቀውስ ነህ? ደሃ እድል ደሃ ዛሬ እኮ ስፈልግሽ ነበር። በጣም ናፍቀሽኝ ነበር። እውነት በይ። እኔም እኮ ናፍቀሽኝ ነበር። ውሎ እንዴት ነበር? ሁሉ አሪፍ ነበር። የሚገርምሽ አሁን ስላንቺ እያወራሁ ነበር። እንዴ ለማን? ለሉል ብታይ በጣም የወደድኳት ልጅ አለች ምናምን እያልኩ እየነገርኩት ነበር። ለልዑል? አዎ። ምን ነው? አይ ምንም። አብራችሁ ነበራችሁ እንዴ? ያው አሁን መጥቶ ነበር፣ እያወራኝ ነበር። አይ ጥሩ ነው። እኔ ምልሽ አንድ ነገር ላስቸግርሽ? እሺ ምንድን ነው? አንድ ዘፈን ዝፈኝልኝ። እሺ የማንም ምረጭ። ኧረ አንቺ ደስ ያለሽ ነው የፈለግሽው ባንቺ ምርጫ። እሺ አልወራረድም አላሲዝም ባንተ ውስጤ እንደሚያገኝ ባንተ ላይ ከዛተ እልህ አታስገባኝን አልገኝም ብለ በኩራት አትኑር ሁሌም ጀግና መስለ ባልተከለከለ በሚበላ ፍሬ ያገኝሃለው ተበኋላ በእጃ ዙር አይደለም መጥቼ ፊት ለፊት ነው የማገኝ ኮርቼ ልብህን ነው የማገኘው ከፍቼ ባልተከለከለ በሚበላ ፍሬ ያገኝሃለው ተበኋላ በእጃ ዙር አይደለም መጥቼ ፊት ለፊት ነው የማገኝ ኮርቼ ልብህን ነው የማገኘው ከፍቼ። ወይኔ በጣም ነው ድምፅሽ የሚያምረው። በስመ አብ በጣም ነው የምትችይው። በርቀት ጉራው ሲል ሳተናው ነው ስል የኔ ጀግና ፈለኩ ህይወታይ በላምባ በታይ በላይ አምባ ስሻገር ወይኒ ካድሟት ላገኝህ ስንቱን ሳስት ሲያምርበት መስኩ ባደይ የት ገባ የኔስ ጉዳይ በአደባባይ ባይ ባይ በአደባባይ ባይ ባይ በአደባባይ ባይ ባይ አጣዋንተን መሳይ ያዝለሱ መታረቂያው ክራሩ ናት መደበቂያው ያዚማል ካፋፉ ስሜን አርጎት ባፉ ዘለገለው መልከ ዘመን ቃላዋቂ የሚወደድ ካያችሁ አይናማ ንገሩልኝማ ናናይ በለኝ መቼም ታውቃለህ ሰው እንደሌለኝ ናናይ በለኝ እንደ በፊቱ ወይ ልበል ጥራኝ ጉዳይ ናፍቆቱ። አዴ ሴቷ ምላጭ እንዴት ነሽ? እንደው በእናትሽ አትቀይምኝ እንጂ ዝም ብዬ ትኩር ብዬ ሳይሽ መንታቴን ነው።
እንዴ? አቤት 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 ቅልጥፍና በቅልጥፍና ኮራብሻለሁ። በእውነት ኩራት እኮ ነሽ። ወሬውን ተውና ለምን እንደፈለከኝ አትነግረኝም? ብዙ ጉዳዮች አሉ የፈለኩብሽ፣ ግን አንድ በጣም አንገብጋቢ ጉዳይ አለ። እሱም ብቻ ፍቅስ አድርጊ። እስኪ ንገረኝና ልስማው። ከዛ እንደ ሁኔታው ማለት ሁኔታው እስቲ አልገባኝም። እንደ ጉዳዩ ክብደትና ቅለት ነው ገንዘቡ የሚወስነው። እንደው በሞቴ እስቲ ንገሪኝ፣ የቱ ገንዘብ? ማን ነው ስለ ገንዘብ ያወራው? ለአምጪው እንዲከፈል ህግ ያስገድዳል። ያው እኔ ጋር ጥቅም ፈልጋር ላይ መጣሁ። እውነትም ሴቷ ምላጭ ሮባ። አይ ሴት አለ ሮባ። ምን ነው አጠፋው እንዴ? ከእናቷ ሆድ ወጣ እናቷን ምትመታ አለ። ክብሪት መሰለች። አዎ ሴቷ ክብሪት። እመኝኝ እሺ። እጄ ላይ ትወድቂያለሽ። እዚህ መዳፌ ላይ ትወድቂያለሽ። እሺ እጅ ላይ? ኧረ ትሰበርብኛለህ። ተው እንጂ እንዴ። ወየው ለኔ እንገናኛለን። እሺ እንገናኛለን።
ለምንድን ነው የምትከታተይ? እኔ ኧረ እኔ አልተከታተልኩም። እንዴ ከዚህ በላይ እንዴት ትከታተይ? ቀኑ ሙሉ ስትጠቋቆምቢ ነው የምትዩ። ከማንም ጋር እኮ ማውራት አልቻልኩም። ነፃነቴን ስጪኝ። ለአንተ ነፃነት ማለት ከማንም ሴት ጋር መጋደም ማለት ነው? ለአንተ ነፃነት ማለት ሁሉንም ሴት በፍቅር መጣል ነው? ለአንተ ነፃነት ማለት በቃሽ። ይኸውልሽ በመጀመሪያ ደረጃ ስለ ነፃነት ትርጉም አንቺ አትነግሪኝ። ሁለተኛ ነገር ደግሞ በማያገባሽ ነገር ውስጥ እየገባሽ ነው። ሉሊ ይቅርታ። በምትወዳት እናት ለምን ይቅርታ። እና ምን እንዲገዛልሽ ጠየቅሽው? ባለፈው ያየነውን ቀሚስ አለ አይደለ? በጣም ይወደድ ነው። እና ደግሞ ኢቮክ ሽቶ። ሰው ስንት ደህና ነገር እየሄደ ያስገዛል። አንቺ ሽቶ፣ ቀሚስ ምናምን እያልሽ ትመጫለሽ። ደህና ነገር ማስገዛው ማን ኪብራን ነው። ሌላ ደግሞ ከአንቺ የሚገርመኝ ነገር እንዴት ደህና ነገር የሚገዙና ደህና ነገር የማይገዙ ብለሽ ሰዎችን መከፋፈልሽ ነው። እሱማ ግን ስሚማ፣ ምን የባለፈው ያጅላጅል ዲያስፖራ ትዛልሽ? ባለፈው እሱ ጋር ሄጄ የአንገት ወርቅ አማረኝ ብዬ እሪ አላልኩም መሰለሽ? እሺ ከዛስ? ምን ከዛስ አለው? እኔ እኮ ሊዲያ ነኝ። ወዶ ሳይሆን በግዱ አስገዛሁት። ወርቅ ታያለሽ። ሰሞኑን ደግሞ ቆንጆ ዳይመንድ ጠብቂ። ዳይመንድ ነው። አይ ጉዳት። አንቺ ወርቅ ይንሸልሽ እንዴት ነህ? አለሁልሽ። የሚገርምሽ አንቺ እኮ የዚህ ትምህርት ቤት ወርቅ ነሽ። የምን ወርቅ ነው የማወራው? አንቺ ማለት የዚህ ትምህርት ቤት ዳይመንድ ነሽ። ኧረ አጋነንከው። የምን ማጋነን እንደዚህ ነው እንዴ? በነገራችን ላይ እንደውም ሳልነግርሽ ምን ትናንትና እዛ ጋር ምሳቃሽን ቁጭ ብለሽ እየበላሽ በርቀት ሳይሽ የፈጣሪ ስራ ገረም። እንዴት በአንድ ቀን ሁለት ፀሐይ ይወጣል ብዬ ነው። በነገራችን ላይ እናቴ በልጅነቴ ብዙ ጊዜ ፀሐይ አላሞቀችኝና ቫዝሊን ይልም ለምን ትንሽ ቫዝሊኗን ተቀብቼ ገልበጥ ስለ አንቺ በስሱ ፀሐይሽን እያበራሽ እንደሞቅ ነዋ የኔ ፀሐይ። በነገራችን ላይ የግቢ ሰው በሙሉ ማለት ነው አይናቸው አንቺ ላይ ነው። እንዴ ለምንድን ነው የሚያዩ? በጣም ጥሩ ጥያቄ። ይኸውልሽ ወንዶቹ በደንብ ትኩር ብሎ የሚያዩሽ ልክ እንደ እኔ በልጅነታቸው ፀሐይ አልሞቀ። ትንሽ ግራ የገባኝ ነገር የሴቶቹ ነው። ለምንድን ነው እንደዚህ ፍጥጥ ብለው የሚያዩሽ? እሱ ነው በጣም ክንክን ያደረገኝ ነገር። እውነት ለመናገር እኔ በዚህ ልክ የሚመለከተኝ ሰው አላየሁም። ኧረ እኔ አይቻለሁ እንዴ እኔ አይቻለሁ። በነገራችን ላይ የገረመኝ የኔ የአንድ ሰው ነው። የማን? የኤሊስ። ኤሊስ? ሌላ ድንጋጤ ይመስለኛል። ወደ ነገሩ እየተጠጋው ነው። ስሚሮ ያቺን የተሻታል ወደድኩ ማለት ንቀትህን ወደድኩታ። ያቺ ስትል ልቤን ነው የነካው። ሲጀመር ሴት ልጅ ያቺ ይቺ እያልክ ስጠራት ነው ደስ የሚል። የጠየቅኩህን አልመለስክልኝ። እንዴት ልመልስልህ? ያቺን ያልከኝ
ያው ግቢ ውስጥ የምታውቃቸው ሴቶች እንዳለ ያቺ ይቺ ነው ስማቸው። ስለዚህ እባክህ ለይልኝ። ባክቺ አዲስ የገባችሁ ነው የምልህ። ልክ ነህ። እሷ ራሱ ያቺ የሚለው ስያሜ ይገባታል። ለጥያቄ መልስ ደግሞ አዎ አይቻታል። የት አለች? እኔ ለምን አላየኋት? ሴት አይደለች? ያው ሴት ደግሞ መንፈስ ነች፣ ለዛውም እርኩስ መንፈስ። ሮባዬ ትነግረኝት እንዳያት ክቡር የሆነውን ወንድ ልጅ ወደ ጥልቁ እያምዘገዘገች ስትከተው ነው ያየኋት። ማንን? ምላጭን። ያን የመሰለ ወንድ ወደማይሆን መንገድ ስትከተው ነው ያየኋት። ከምላጭ ጋር እቺ ልጅ ምንድን ነው የምታደርገው? ምላጭ ምን እያወጣጣት ነው? ምንድን ነው የሚያገናኛቸው ነገር? ኧረ ሰከን በል። እንዲህ ምን እየሆንክ ነው አንተ? ምንም አይገባ። ምን አገባ ስትጀምር? ይህ ልጅ በዚህ ሴት ምክንያት የፍቅር ማዕበል ውስጥ እየሰመጠ ይሆን? እና ወርቁ ልጠይቀው? ልጠይቀው ወይ አይባልም፣ ላስገዛ ወይ ነው የሚባለው። እውነትሽ ነው። ይኸውልሽ እኛ ሴቶች የሚያምርብን ቆንጆ ስንሆን አይደለም፣ እና ስናስገዛ ነው የሚያምርብን። ልክ ነሽ። ምንም ይሁን ስናስገዛና ስናስገዛ ብቻ ነው የሚያምርብን። ለማንም ማዘን መራራት ምናምን የሚባል ነገር አያስፈልግም። ጊቭ ኤንድ ቴክ ነው ጨዋታው። መስጠት ከዛ መቀበል። እቺ ነገር ላሻሽላት። በደንብ መቀበል ከዛ መስጠት። እኔ ደግሞ በደንብ ላሻሽላት። በደንብ ማጓጓት ከዛ መቀበል። ከዛ በላይ ማሻሻል አይቻልም። አሁን ወደ ስራሽ ቀጥይ። እስቲ ይሄ የሚያምረው አንገትሽ ባዶውን ሲሆን አያምርም፣ ወርቅ ሲኖርበት ነው የሚያምረው። እመኝ፣ መግዛት እንኳን ባይችል እንዴት ነሽ? እንዴት ነህ? ደህና ነኝ። ይቅርታ አንድ ነገር ላወራሽ ፈልጌ ነበር። እሺ። ይኸውልሽ እኔ እዚህ ግቢ ውስጥ ምንም ነገር በነፃነት እያደረግኩ አይደለም። ማለት? በጓደኛሽ የተነሳ ነዋ። ባትናሲያ አግኝታት ነበር እንዴ? እኔ እኮ ማግኘት አይጠበቅብኝም፣ ምክንያቱም ሁሉም ቦታ እሷ አለቻ። ማንንም ይሁን ብቻ አውርቼ ዞር ስል ፊት ለፊቴ ወይም ደግሞ ካጠገቤ ነች። እንደማደርግ ግራ ገብቶኛል። እሺ እሷም እኮ ወድ አይደለም። እሺ ምን ታርግ? እና እኔስ ምን ላድርግ? እሺ ወዴት ልሂድ? ያገኘኋቸውን ሰዎች በሙሉ ምን እንደምታደርጋቸው አላውቅም። በቀጣዩ ቀን ሰላም እንኳን አይሉኝም እንዴ። እሺ በቃ ተረጋጋ። እንዴት ነው የምረጋጋው? ይኸውልሽ ኤፍራታ እባክሽ በቃ እኔ ከእሷ ጋር መሆን አልችልም። ይሄንን በቃ ንገሪያት፣ ከእሷ ጋር መሆን አልችልም። እሺ በቃ ተረጋጋ፣ እኔ እነግራታለሁ እኮ በእሷ የተነሳ ህይወቴ ብጥብጥ እያለ ነው። ወርቅ? አዎ ወርቅ። ምን ነው? አይ ምንም። ግን ተው በቃ ይቅር። እሺ ቆይ ለምንድን ነው ቶሎ የምትናደጂው? ለምንድን ነው የማልናደደው? አንዳንዴ ግን በጣም ነው የሚገርመኝ። ምኑ ነው የሚገርመው? እኔ ካንተ ፍቅር ስለያዘኝ ስለማፈቅር ከሌሎች ጋር አንተን ስለማላወዳድርህ ነው እንጂ ለእኔ እኮ አይደለም ወርቅ ምንም ነገር ማድረግ የሚችሉ ወንዶች አሉ። ይሄን አታውቅም? እሺ በቃ ደግሞ በጣም ስለቀረብኩ ከአንተ ሌላ ህይወቴ ውስጥ ሰው ስለሌለ ነው እንደዚህ በግልጽነት ላንተ ማወራው እንጂ። እሺ በቃ ቆንጆ ወርቅ ታደርጊያለሽ፣ እመኝ። ልመን? እውነት እመኝ። እሺ አምናለሁ። ታውቂያለሽ ኪዲ፣ ከአንቺ ሌላ ሴት ማፍቀር አልችልም። አንድ ወንድ ልጅ አንዲት ሴት ልጅ ማፍቀር ከሚችለው 100 እጥፍ በላይ አፍቅርሻለሁ። እኔም እባክሽ ኪዲ፣ ያለ አንቺ መኖር አልችልም። አንቺ ስትጣይኝ ሁሉ ነገር ነው የሚያስጠላኝ።
የምልህን ካደረክ ለምን እንጣላለን? አደርጋለሁ። ወይኔ አዝናዚያ፣ ቆይሽ እንዴት አድርጌ ልትሆን? እንዴት ልርሳ? እንዴት አድርጌ ሌላ ነገር ላስብ? ምን ላድርግ? ቆይ እንዴት የሰው ልጅ በአንድ ሰው የዚህን ያህል እንዴት ይፈተናል? አምላኬ እባክህ አምላኬ አንድ ነገር እንዳደርግ ብቻ እርዳኝ። እኔ አልቻልኩም አምላኬ፣ አንተ ብቻ አግዘኝ፣ እባክህን አግዘኝ። አይገርምም? ቅድም በጣም ተገርሜ ሳይሽ ነበር። እንዴ ለምን እንደዛ ስቂያችሽ አላውቅም። እና ስስቂ እያየሁሽ ብቻዬን ስስቅ ነበር። ኦኬ፣ ቅድም ከምላጭ ጋር ስቃይ ታየኝ? አዎ ከምላጭ ጋር። አዎ በጣም ነበር ያሳቀኝ። እንደዚህ ሁላ ከሳኩኝ ረጅም ጊዜ ሆኖኝ ነበር። ያስታውቃል። በርቀት ሆኜ ሳይሽ ነበር እና እንደዛ ስቂ በጣም ደስ ያለ። አመሰግናለሁ። ከዚህ በኋላ እንደምላጭ ባይሆን እንኳን እኔ ማስቅሻለሁ። ቀልድ ልትነግረኝ ነው? ምንም ብቻ አስቅሻለሁ። እስቲ ሞክር። አይኑ አንድ ሰው ላይ ነው፣ አዲሷ ልጅ ላይ። እሱን እኔ ከማድረጌ በፊት ሁሉንም ማራቅ አለብኝ። ከሁሉም ደግሞ መጀመሪያ አዲሷ ልጅ። አቤት መያዝ! ወይ መያዝ! አትያዝ እኮ የፍቅሯ ወላፈን ሲገርፍ ክንፏ እንደተመታች እርግብ እጥፍጥፍ ብለህ መሬት ትቆፍራለህ አይደል? ወይ ሴቶች! የት ይደርሳሉ የተባሉ ወንዶችን እንደዚህ ጥፍጥፍ አድርጓችሁ መሬት ታስቆፍራላችሁ። ገና ምን አይተህ? ቆይ አሁን በእንጨት ነው የምትቆፍረው? እስካቫተር አምጥተህ ግቢውን የልማት መንገድ ነው የምታስመስለው? ውይ ሴት!
ውይ ሴት ሴት ሲያሳዝን። የኛ የኦዞን ባለውለታ አንቺ ባታጨሺ እኮ ይህ ደመና ምን ይውጠው ነበር? አንቺ ባታጨሺ እዲ በጣም የሚገርም ነገር ነው እኮ የሚፈጠር። የጠየቅሽኝ የምትፈልጊውን ያህል እኔ በህይወቴ ተሳስቼ አውቃለሁ? አልተሳሳትኩም፣ ወደፊትም አልሳሳትም። ከዚህ በኋላ ላልሳሳት ለራሴ ቃል ገብቻለሁ። የባለፈው ምንም መልእክት የለውም። ምንድን ነው የዛሬው? ኬት እንዳስመጣሁልሽ አታውቂም። ከራሱ ከሻሸመኔ ነው። ግማሹን ይኸውልሽ በፈረስ እያልኩ፣ ግማሹን ደግሞ የሆነ በጋሪ ነገር፣ ግማሹ ደግሞ ወክ እያደረገ እኔ ነኝ እቅፍ ድግፍ አድርጌ ይዤልሽ የመጣሁት። ይኸውልሽ በቃ እቺን አንዴ ሞክር እንዳረግሻት የምትፈልጊያት እዛው አሜሪካ ሄደሽ ፈልሰስ ነው የምትይው። እሺ ቃይታለህ ሄጄ ተይ እንጂ ገና ሳትቀምሺው እንደዚህ ወከክ ካልሽ ከቀመሽው በኋላ ብትረሽኝስ የማን ያለ ይላለሁ እኔ። እንደዚህ ሲሆን እወዳለሁ። ይኸውልሽ እጅ በእጅ ጥሩ ነው። ከዛ በኋላ ለሚሰማሽ ስሜት በሙሉ እኛ ኃላፊነቱን እንወስዳለን። አንቺ ለምትፈልጊው አስተያየት በሙሉ አስተያየት መስጫው ላይ ማስቀመጥ ትችያለሽ። ደንበኛ ንጉስ ነው። እኛ ደንበኛ እናከብራለን። መልካም የህልም ጊዜ፣ የህልም ጊዜ። Our hearts beat to the city streets. We began to feel the fire. We rise like tall buildings as the chemicals, they take us higher. The night's young and it's just begun as she puts her hand in mine. We wanna chase the night, wanna dance to the light, pull stars from the sky, just two hearts running wild. Never sleep, never stop, as we shout from the top. We're gonna be two hearts running wild. Now the morning is the afternoon. We lay awake in bed. It lasts so long. Our hearts beat to the city streets. We began to feel the fire. We rise like tall buildings as the chemicals, they take us high.